የለም እንቅልፍ በጣም ነው የምተኛው። እንቅልፍ አይወስደኝም ነበር። ጨጓራም አለብኝ ባክቴሪያ ስብይቅ ነበረ። ብዙ መድኃኒት ይዤ መጥቼ አይ ምናምን እሱን ትቼ ነው እንትን አልኩኝ። ድካም ነበረ አዞረኝ ሁለተኛ ቀን። አሁንም ሙሉን አልጨረስኩም ግን ተሻለኝ። ተሽሎኛው አልሐምዱሊላህ። ወደ ሐዋሳ ተመልሻለሁ። እግር ኳስ ተጫዋች ነበርሽ አይደል? አንቺ ነሽ? አዎ አዎ፣ እግር ኳስ እጮት ነበረ። አሁን የሶስት ልጆች እናት ነኝ። 7 ወር አሞኝ ነው ወደ አዲስ አበባ ያልሄድኩበት ሐኪም ቤት የለም ምናምን ብዬ ነግሬክ ሶስቴ ከሲስተር ጋርም እየደወልኩ 10 ጊዜ ጠይቀህ ነበረ። በጣም አሁን ተሽሎኝ ተመልሼ ያለኋል ከአዲስ አበባ። አዎ ምንም የለም እንቅልፍ በጣም ነው የምተኛው። እንቅልፍ አይወስደኝም ነበር። ጨጓራም አለብኝ ባክቴሪያ ስብይቅ ነበረ። በቃ ያልከኝን አደረግኩኝ። ከእንትኑ ብቻ ምንድን ነው ከሙን ምናምን አትውሰጂ ያልከኝ እሱን አልወሰድኩም። ከዛ መታጠቡን 1 2 ነው 3 ያረኩኝ። ይደክመኝ ነበረ። እኔ ብዙም ምግብ አልወስድም ነበር ለ7 ወር ያክል። ከዛ ውሃ መጠጣት ጀመርኩኝ። ተሻለኝ፣ በቃ ዳንኩኝ። ግን የመጨረሻ 3ኛ ቀን ያረኩ ቀን በጣም ደከመኝ። ምግብ ራሱ እቴን ያበላችኝ አልቻልኩም። ድክምክም አለኝ በጣም። ከዛ በራሱ ምን የተወኝ ተወኝ። በቃ ሙሉ ለሙሉ ደኛለሁ። ግን አሁን ፀሐይ ሲነካኝ ትንሽ ራስ ምታት፣ ሐዋሳ ሙቀት ስለሆነ ራስ ምታት ትንሽ አልፎ አልፎ አለ። ይተወኛል መልሶ። መድኃኒትም ውጭ አላውቅም ከዛ ጊዜ በኋላ። ድካሙ የነበረው እንትን ነው ውሃ። ለዚህ ነው አስሬ ውሃ ጠጡ፣ ውሃ ጠጡ፣ ውሃ ጠጡ የምለውና ስንት ሌትር ጠጥተሻል ስትለኝ ትንሽ ነበረ ምጠጣው ስለሚያስመልሰኝ ምናምን። ከዛ መጠጣት ጀመርኩ እንደምንም። አዎ ተጎድቼም ስለነበር ነው። እኔ ውሃ ብዙ አልጠጣም ነበረ የጠጣሁትም አልሐምዱሊላህ። ስለሚያስመልሰኝ። ለማንኛውም አሁንም ይሄ የሚያዙርሽ ነገር ምን ማነስ ካለ ቼክ አድርጊ። ደማነስ አለብኝ ካለ አሁን ማነስ። ይሄ ቢፒ ሲለካ 80/47 ተብያለሁ። አሁን ወባ ትንሽ ግፊትሽ ይዞኝ ነበረ። ይሄ ውሃ ፈሳሽ አለመውሰድ ችግር ነው። አሁንም ይኖርሻል። ውሃ እየወሰድሽ አይደለም ማለት ነው። አንዱ እሱ አዎ ነው። እውነት አዎ፣ ተናገሪ። ውሃ ትወስዳት 3 ሊትር እየጠጣሽ ነው? እየጠጣሽ አይደለም? እያጠጣሁ አይደለም። የነበረ በሽታ እንዲመለስ ትፈልጊያለሽ ዮዲቴ? አልፈልግም አልፈልግም በፍጹም። ታዲያ ለምንድን ነው እንደዚህ የምትሆኝው? እንዴት ብላ አላህ ከዚህ አውጥቶሽ 3 ሜትር በላይ ጠጣለሁ ከነገ ጀምሮ። እንደዛ ካደረግሽ እኔ ራሴ ሽልማት እሸልምሻለሁ ኢንሻአላህ።